አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? እንደውም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ዋላችሁ አደራችሁ? የመዳም ቅመሞች ከኔም ጭምር እንዴት ናችሁ? ዛሬም የመጣሁት በእነ አብርሽ ጉዳይ ነው። የእውነት አብርሽ ታሟል። እንግዲያውስ ከታመመ ዶክተሮች የሚሉት ነገር አለ። አንድ ሰው ከታመማ ህመሙን አጠገቡ አትናገሩ ይባላል። ምክንያቱም የበለጠ ጭንቀት ውስጥ ስለሚገባ ማለት ነው። ባለፈው እንዳያችሁት በእነሱ ጩኸት ያው እንዳየነው አዙሮት ወጥቋል። ያ ነገር አሁንም እንዲደገም ነው የሚፈልጉት ወይ? የእውነት እነዚህ ወንድምነን እህትነን የሚሉ አካላት የእውነት ለዚህ ልጅ ይቆረቆሩለታል ወይ? እንዴት ነው? በጣም ነው ግራ የሚያጋባው። እንዴት ነው ነገሩ? እንዴት ነው አጠገቡ በዛን ልክ ልጁ ጤነኛ አይደለም። በጣም ከባድ ነው። እኔ እንደውም ወላሂ እሱ ችሎታል። እኔ ጤነኛ ሆኜ እያወራው ጤነኛ አይደለሽም ሲባል እኔ እንጃ ምን አይነት ስሜት እንደሚሰማኝ ግራ ነው የሚገባውና በጣም ከባድ ነው። ሁለተኛ ነገር ደግሞ ሩታ አይሄድም ብላ አልከለከለችም። ከሩታ ለምን ለማራቅ ፈለጉ? ይሄን ልጅ ለምንድን ነው ከሩታ ሊያርቁት የፈለጉት? ሩታ አብራቸው እንዳትሄድ፣ ሩታና ኤፍሬም አብረዋቸው እንዳይሄዱ ለምንድን ነው የፈለጉት? አይታከም አላሉ። ይታከም ነው ያሉ። አብረን ሄደን እናሳክም ነው የሚሉት። ለምንድን ነው በዚህ ልክ እነሱ ሊሄዱ ያልፈለጉት? የእውነት ይሄ ልጅ ሐኪም ቤት ነው ሊወስዱት? ለሐኪም ቤት ሊወስዱት ነው ወይ? ወይስ በዛው ሐኪም ቤት ምክንያት አድርጎ በዛው ሄርሜላ ቤት ሊወስዱት ፈልጎ ነው? ሄርሜላን አይታችኋታል። እሷ ቶብ ነው በእሷ ቻናል ነው የተለቀቀው የዛሬው ቪዲዮ። በጣም ከባድ ነው። አንድ ሴት ልጅ ስታፈቅር እውር ናት ይባላል። ያ ነገር ይመስለኛል የእሷም። ግን በዚህ ልክ አሁን እሷ ሼም የሚባለውን ነገር በሀገራችን እኮ ሼም የሚባል ነገር አለ። ያንን ነገር ጨርሰትተው በቃ ክብር የሚባለውን ነገር ጨርሰትተው እንጃ በጣም ከባድ ነው። እስኪ እናንተን እኔ ልጠይቃችሁ፣ በዚህን ልክ እንደዚህ እሱ ትዳሬን እያለ የቀድሞ ህይወቴን እያለ በዚህ ልክ ተከትለው መታ እንደዚህ ለምነው እንኳን ይሄ ልጅ ተመልሶ ህይወቷ ላይ ቢገባ ይሄ ልጅ እንጃ ብቻ ከባድ ነው። ምን እንደማወራው ራሱ ግራ ገባኝ። ብዙ ጊዜ ተለማምጣችሁ ያመጣችሁ ትዳር ንቀት አለበት ይባላል እና ይሄ ነገር እንደዚህ እንደማይሆን እሷ በምን እርግጠኛ ናት? ይሄን ልጅ እንኳን እንደዚህ ተለማምጣው ወስተው እንኳን ለትዳር ይሆናል ወይ? እሱ ይሄን ህይወቴ ነው የሚፈልገው እያለ እሷ ወደ ራሷ ለመውሰድ በጣም ከባድ ነው። ዛሬ ደግሞ ሩታ ቻናልም ላይ ተለቋል። ዳኒ እንዳይዝናኑ የከለከላቸው ነበር። ግን ይሄ ልጅ በዚህ ልክ ለምንድን ነው እንደዚህ የሚሆነው? እኔ ግራ ገባኝ። እውነቴን ነው ብላችሁ ማታም ቪዲዮ ላይ አይታችሁት ከሆነ ተናገር ያለው ሩታን ሳያፈቅራት አይቀርም ዳኒ ማለት ነው። በዚህ ልክ እንደዚህ የሚሆነው እኔ እንጃ። የእውነት ለአብርሃም ተቆርቅሮ ነው አይመስለኝም። በነገራችን ላይ አብርሃም አልታመመም ማለት አይደለም። በጣም ፈዟል። ምን እንዳፈዘዘው ባላቅም ፈዟል። ብቻ ግራ። ዛሬ ደግሞ በተለቀቀው ሄርሜላ ቻናል ላይ በተለቀቀው እንትን ቪዲዮ ለሄርሜላ የሆነ ነገር ሊነግራት ፈልጓል። ግን ለምን እንደሆነ መናገር አልቻለም። እኔ ይሄ ግራ ገባኝ። እኔ አውቆ ነው ይመስለኝ። ወላሂ አንዳንዴ አውቆ ነው እንዴ በቃ ዝም ብለው አውቆ ይብድ ሆኖ ሩታ ጋር ለመመለስ ፈልጎ ነው ወይ ብዬ ነው ማስበው። ግን ሄርሜላ በዚህ ልክ መሆንሽን አግባብ ነው ብዬ አላስብም። በጣም ከባድ ነው። በጣም ቢመለስልሽ እንኳን ይሄ ልጅ የእውነት ትዳሩ ይዘልቃል ወይ? ይዘልቃል ወይ? ተለማምጠሽ እኮ እንትን ያልሽው ወንድ የሆነ ጊዜ መሄዱ አይቀርም። ትላንት አንቺ ጋር ነበረ፣ አሁን ሩታ ጋር ተመለሰ። ነገ ምናልባት አንቺ ጋር ቢሄዱ እንኳን ይሄ ልጅ እንትን ይላል ወይ? ከአንቺ ጋር ይዘልቃል ወይ? በጣም ከባድ ነው። እኔ ወላሂ
በጣም ሄርሜላ ያበዘችው ይመስለኛል። ግን በዚህ ልክ ክብር እኮ የሚባል ነገር አለ። ለራስ ክብር መስጣት የሚባል ነገር አለ። በዚህ ልክ እንዴት ሊሆን ይችላል? አረ በጣም ይደብራል። እውነቴን ነው ብላችሁ ሩታን ሳላደንቃት አላልፍም። በዚህ ቦታ ሳላደንቃት ምንም አላልፍም። ምክንያቱም እንደዛ አብርሃምን እሷ ቤቷ ድረስ መታ እንደዚህ አክፋ እያሻሸችው ታግሳ ሩታ ታግሳ እያየቻት ነበር እና ሳላደንቃት አላልፍም። እና በጣም ጠንካራ ናት ብዬ ነው ማስበው ሩታ። ለዛም ነው ብዙ ሰዎች ይፈሯታልም። በቃ እንትን ይላታል። ሁሌም ሚዲያው ላይ የሷ ስም ነው የሚነሳው እና በጣም ሳላደንቃት አላልፍም። በዚህ አጋጣሚ በጣም ጎበዝ ናት። ትዳሬን መልሳለሁ ብላ በቁርጠኝነት ሀታ ወንድሞቹን ሳይቀራ መሞገቷ ራሱ በዚህ አጋጣሚ ሳላደንቃት አላልፍም። በጣም ጎበዝ ናት። ጠንክሪ ሂጅበት ነው የሚልሽ እና የሄርሜላ ትንሽ ክብር የሚባል ነገር አለ። ይገባኛል። እኔም ሴት ልጅ ነኝ። ሴት ልጅ ስታፈቅር እውር ናት ይባላል። ምናልባት ፍቅርም ይመስለኛል እንደዚህ ልክ። ግን አንዳንዴ ለራስ ክብር መስጣትም አለ። በቃ አንቺ አይ በቃ እኔን ካላ ይምጣ፣ አይ እኔን ካላ እዛ ሩታን ወስኖ ሩታን ካላ እዛው ይቅር ብለሽ ለምን ቤትሽ አትቀመጭ? የእውነት አንቺ የሚያፈቅርሽ ከሆነ ይሄ ልጅ የእውነት አሞታል እንዳላችሁ ከሆነ ጤነኛ ሲሆን መምረጥ ይችላል። አንቺን ከመረጠ አንቺ ጋር ይሄዳል። አንቺ ባትመጪ እንኳን ይሄዳል። ለምን ራስሽን አክብረሽ እዛው ቤትሽ ለምን አትቀመጭ? በጣም ነው የሚደብረው። ወላሂ ነው የሚላችሁ። በጣም ይደብራል የሚካሄደው ነገር። እኔ አሁን ወላሂ የአብርሃም ነገር እያሳሰበኝ ነው። አጠገቡ ልጁ ጤነኛ አይደለም። ልጁ እንደዚህ ነው። ልጁ በራሱ አይንቀሳቀስም። ምናልባት ሊሆን ይችላል። ግን አጠገቡ ለምን በዚህ ልክ ባለፈው እንደዚያ አወድቆን ነበር። አሁንስ ይሄ ነገር ላለመሆኑ ምን ዋስትና አላቸው? የባለፈው ጩኸቱ የነሱ ጩኸታቸው አይደል እንደዛ ያደረገው። አሁንስ ድጋሜ ይሄ ነገር ቢፈጠርስ? ለምን በዚህ ልክ ልጁን ለመጉዳት? በቃ ልጁ ህይወት መርጫለሁ አለ። በቃ ተውት፣ ይኑርበት። ተውት፣ አታስጨንቁት፣ ተውት። እኔ አሁን ሲመስለኝ እናንተ ናችሁ በሽተኛ የምታደርጉት እናንተ ናችሁ ነው ብዬ ነው የማስበው። የእውነት ብዙ የአንቺ የአብርሃም እህት ነሽ? የእውነት ዴቭ የኢብራሂም ወንድምና? እኔ አይመስለኝም። ለምንድን ነው በዚህ ልክ? ሩታ አትሄዱ አልወስተውም፣ ሐኪም ቤት አይሄድም አላለችም። አብረን እናሳክም፣ አብረን እንሂድ ስትል ለምንድን ነው በሷ ማሸሽ የፈለጋችሁት? ኢብራሂምን ከሷ ዞር ማድረግ የፈለጋችሁት ለምንድን ነው? እኔ ሊገባኝ አልቻለም። የእውነት ይሄ ልጅ ታሞ ከሆነ እስካሁን አባት እናቱ እንዴት ዝም አሉ? በቃ ሚዲያው ጠቅላላ በሱ ነው የሚሰራው፣ በሱ አይዲያ ነው የሚሄደው። ለምንድን ነው ዝም ያሉት? እኛ ህይወቱን እንመርጥለታለን፣ እኛንን ላንተ የምንመርጥልህ። በጣም ከባድ ነው። ይሄ ልጅ እኮ ከጅምሩ ጀምሮ ራሱ ህይወቱ መርጦ እየኖረ ነው። አሁንም ደግሞ ምናልባት መርጦ አውቆ እብድ ሆኖ መርጦ ህይወቱን እየኖረ ሊሆን ይችላል። ለምንድን ነው በዚህ ሊንክ ያንገበገባችሁ? እኔ በጣም የምትገርሙኝ ጓደኞቹ፣ በዙሪያ ያላችሁ እህት ነን፣ ወንድም ነን፣ ያጎት ልጅ ነን፣ በቃ በዙሪያ ያላችሁ ጠቅላላ በቃ ወላሂ እኔ በጣም ከባድ የእውነት ይሄ ልጅ ካመመው ጭራሽ በአጠቃላይ ሚዲያ ላይ ራሱ መምጣት የለበትም። እንደኔ ሀሳብ ማለት ነው። ሚዲያ ራሱ መምጣት የለበትም። ለምን ታክሞ እስኪድን ድረስ ሚዲያ ላይ መምጣት የለበትም። ሚዲያም ስትመጡ በሰላም አይደለም የምትመጡት፣ እየተጫጫዋችሁ እየተጓተታችሁ ነው የምትመጡት። ይሄ ለልጁ ጥሩ ነው ወይ? አሞታል ትላላችሁ። ባመመው ሰው ፊት በዚህ ልክ ይወራል? እኔ በጣም ነው የገረመኝ። ከትላንት ወደ ብዙዬ የተናገረችው ነገር አረሰው። ወንድሜን መጨረሻ ላይ አሳብደሽ ጨርቁን ልታስጥይት ነው ወይ? በሀገራችን የሚባል ነገር አለ መሰላችሁ፣ ለሚያልፍ ቀን የማያልፍ ቃል አትናገር ይባላል። ምናልባት ይሄ ልጅ የእውነት ሩታ ጋር ተመልሶ ከሆነ ይሄ ንግግርሽ የራስሽን አንገት ያስደፋል ብዬ ነው ማስበው።
ምክንያቱም በጣም ከባድ ነው። አንቺ ትልቅ ሰው ነሽ፣ የቤቱ ታላቅ እህት ነሽ። ታላቅ እህት ደግሞ ከእናት ቀጥሎ እናት ናት። በዚህን ልክ ገባ ብላ እንደዚህ ማውራት አሁን እኔ እንጃ ማሰብ ራሱ የከበደሽ ይመስለኛል ብዙዬ። ለምንድን ነው ግን አሁን እኮ ሩታ ምናልባት ከአብርሃም ጋር አብራ ባትኖር እንኳን ማለት ነው ባትኖር እንኳን ቢለያዩ በዛው ተለያይቶ ቢቀሩ እንኳን በዚህ ልክ መናገር የለብሽም። ለምን ሩታ እኮ እናንተ ቤተሰብ አፍርታለች፣ ሉሌን አፍርታለች። በዚህ ልክ መናገር የለብሽም። ሚዲያ የያዘው ነገር አይለቀውም። ነገ ይሄ ልጅ ሲደርስ ምናልባት ለዛሬ ማንም ነገር ስናየው ለዛሬ ምንም እንትን ማይል ይመስለናል አይደል? ግን ነገ ከነገ ወዲያ የሚደርስ ነገር ነው። ልጁ ይሄ ነገ ሲደርስ ይሄ የአንቺን ቪዲዮ እናቱን በዚህ ልክ ስትናገረት የአንቺን ቪዲዮ ቢያይ ምን ይሰማዋል? አረ እስኪ እያሰባችሁ፣ ምክንያቱም እናንተ ለጥቅምም ጅምር ይመስለኛል የሚሰሩት፣ ግን እያሰባችሁ ቢሆን አሪፍ ነው ብዬ አስባለሁ። አንደኛ አብርሃም ቢታማም እንደዚህ ሚዲያ ላይ እየመጣችሁ እንትን የምትሆኑ አይመስለኝም። እኔ እንጃ ብቻ ከባድ ነው። ምን ማለት እንዳለብን ራሱ ግራ ገባን። ደግሞ ሩታ ቤት መተሽ አልወጣም ትያለሽ። የሰው ቤት መጥቶ አልወጣም ይባላል? ተይ፣ ክብር የሚባል ነገር አለ ሄርሜላ። ራስሽን ስታከብሪ ነው ሰው የሚያከብርሽ። ይሄ የምትንገበገቢለት ልጅ ራሱ አንቺ ለራስሽ ክብር ሳሰጪ ክብር አይሰጥሽም። እኔ ሲመስለኝ ትዳሩን የጊዜ ጫውታ ነው እንዲያደረጋችሁ። ትዳር እኮ ትልቅ በምድር ላይ ስንኖር ትልቅ እንትን ነው። የሰው ልጅ በህይወቱ ሲኖር ትልቅ ምሰሶ ነው ትዳር። እናንተ ጫውታን እንደያዛችሁ። ትዳር እኮ ትልቅ ነገር ነው። ለዚህ ለትልቅ ትዳር ደግሞ ለራስሽ ክብር ካልሰጣሽ ይሄ አሁን አንቺ ህይወት ላይ ሊገባ የምትፈልጊው ወንድ ክብር አይሰጥሽም። አንቺ ቀድመሽ ለራስሽ ክብር ስትሰጪ ነው ክብር የሚሰጥሽ። ስለዚህ እኔ እንጃ። የዛሬ መልእክቴ ይሄን ይመስል ነበር። አድርሱልኝ። ላይክ፣ ሼር፣ ሰብስክራይብ አርጉኝ፣ አበረታቱኝ። አዲስ ጀማሪ ነኝ፣ አበረታቱኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።